ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በጎዳናዎቻችን ላይ ሁልጊዜ የምናያቸው ባለ 3 እግር ተሽከርካሪዎች ሙሉ በሙሉ የሚቀይር ድንቅ ቴክኖሎጂ ይዘንላችሁ ቀርበናል። በየቀኑ የሚጨምረው የነዳጅ ዋጋና የጥገና ወጪ አድክሟችኋል? እንግዳውስ ባጃጅ ኩባንያ ለዚህ ትልቅ መፍትሄ ይዞ መጥቷል። ዛሬ የምናየው ተራ ባጃጅ አይደለም፣ ሙሉ በሙሉ በኤሌክትሪክ የሚሰራው ድምጽና ጭስ አልባው አዲሱ ባጃጅ አርኢ ኢቴክ ነው። ይህ ባጃጅ ለአሽከርካሪዎች ምን ያህል ያተርፋል? ምንስ አዲስ ቴክኖሎጂ አለው? ዝርዝር መረጃውን አብረን እንይ። እስከ መጨረሻው አብራችሁን ቆዩ። ሱልጣን አውቶሞቲቭ ነኝ። ወደ ዋናው መረጃ ስንገባ ይህ ተሽከርካሪ የሚሰራው ሙሉ በሙሉ በኤሌክትሪክ ኃይል ነው። በውስጡ 8.9 ኪሎዋት ሰዓት አቅም ያለው በጣም ጠንካራ ባትሪ ተገጥሞለታል። ብዙዎቻችሁ በአንድ ቻርጅ ምን ያህል ኪሎ ሜትር ይሄዳል ወይም ምን ያህል ይጓዛል ብላችሁ መጠየቃችሁ አይቀርም። ይሄውላችሁ በአንድ ሙሉ ቻርጅ እስከ 178 ኪሎ ሜትር መጓዝ ይችላል። ይህ ማለት ለአንድ ሙሉ ቀን የከተማ ውስጥ ትራንስፖርት አገልግሎት ከበቂ ሁኔታ በላይ ነው ወይም ከበቂ በላይ ነው ማለት ነው። ባትሪውን ሙሉ በሙሉ ቻርጅ ለማድረግ ደግሞ የሚፈጅበት ጊዜ 4 ሰዓት ብቻ ነው። ጉልበቱስ እንዴት ነው ለምትሉ ደግሞ ይህ የኤሌክትሪክ ሞተር ወይም የኤሌክትሪክ ባጃጅ 36 ኒውተን ሜትር ቶርክ ወይም የመዘወር ኃይል ያመነጫል። ይህ ማለት ከቆመበት ሲነሳ በጣም ፈጣንና ጉልበተኛ ነው ማለት ነው። በዚያ ላይ 29% የኮረብታ ወይም ዳገታማ የመውጣት አቅም አለው። ስለዚህ የሀገራችንን ዳገታማ መንገዶች ሰው ጭኖ ያለምንም ችግር ይወጣል ማለት ነው። ከፍተኛ ፍጥነቱ ደግሞ በሰዓት 45 ኪሎ ሜትር ፐር ሃወር ነው። ለከተማ ትራፊክ ፍጹም ተስማሚና ቁጥጥር የሚደረግበት ነው ማለት ነው። የማስተላለፊያ ስርዓቱ ስናይ ደግሞ ወደፊት የሚሄድ ባለ 2 ፍጥነት ማርሽ አለው ማለት ነው። ስለዚህ ማርሹ ባለ 2 ስፒድ ነው ማለት ነው። ይህ አሽከርካሪው እንደ መንገዱ ሁኔታ ፍጥነቱንና ጉልበቱን በቀላሉ እንዲያስተካክል ይረዳዋል ማለት ነው። ሌላው የዚህ ተሽከርካሪ እጅግ አስገራሚው ክፍል የፍሬን ሲስተሙ ነው። ተሽከርካሪው ላይ የተገጠመው ሪጀነሬቲቭ ብሬኪንግ ሲስተም ወይም ኃይል መልሶ አጋዥ ፍሬን ይባላል። ይህ ቴክኖሎጂ ምን ያደርጋል መሰላችሁ? አሽከርካሪው ፍሬን በያዘ ቁጥር ወይም እጁን ከፍጥነት ማፍጠኛ ላይ ወይም ከነዳጅ መስጫው ሃንድሉ ላይ ሲያነሳ ተሽከርካሪው ፍጥነቱን እየቀነሰ የሚያባክነውን የፍሬን ኃይል በቀጥታ ወደ ባትሪው በመመለስ ራሱን መልሶ ቻርጅ ያደርጋል ማለት ነው። ይህ መኪና ወይም ይህ ተሽከርካሪ ወይም ይህ ባጃጅ ላይ የምናየው ዘመናዊ ቴክኖሎጂ የባትሪውን እድሜና የሚጓዘውን ርቀት በእጅጉ ይጨምረዋል። አሁን ደግሞ ስለ ዲዛይኑና ስለ ጥንካሬው እናውራ። የባጃጁ የራሱ ጠቅላላ ክብደት 362 ኪሎ ግራም ሲሆን ሰዎችንና እቃዎችን ጭኖ በአጠቃላይ እስከ 708 ኪሎ ግራም መሸከም ይችላል። የመሬት ወይም ግራውንድ ክሊራንሱ 170 ሚሊ ሜትር ነው። ይህ ለሀገራችን ወጣ ገባ መንገዶች እና ኮረብታዎች በጣም አሪፍ የሚባል ቁመት ነው። የመንገደኞች መቀመጫ አቅሙ D+3 ነው። ይህ ማለት አንድ አሽከርካሪና 3 ተሳፋሪዎችን በምቾት ይይዛል ማለት ነው። ለመንገደኞችም ሆነ ለሹፌሩ ለስላሳ ጉዞ እንዲኖረው ተደርጎ ነው የተሰራው። ከፊት ለፊት ነጣላ ሾክ አብዞርበር ከስፕሪንግ ጋር ሲኖረው ከበስተጀርባ ወይም ከበስተኋላ ደግሞ ከኮይል ስፕሪንግ ሰስፔንሽን ጋር ተገጥሞለታል ማለት ነው። ይህ አሽከርካሪው ሳይደክም ረጅም ሰዓት እንዲሰራ ያደርገዋል ማለት ነው። የፊትና የኋላ ጎማዎቹ መጠን 120 በ80 R12 በመሆናቸው ለመንገድ ይበልጥ መረጋጋትና ደህንነትን ይሰጣሉ ማለት ነው። አቅጣጫውን የምንቀይረው ደግሞ በሃንድል ባር ወይም በብስክሌት መሪ ስታይል ነው ማለት ነው።